ሰላም ሰላም ጤና ይስጥልን እንደምን ቆያችሁ እንደምን ሰነበታችሁ ውድ ተከታታዮቻችን እነሆ ከባለፈው የቀጠለውን ታላቋ ኢትዮጵያን የመግለጽና ታላቋን ኢትዮጵያን ለትውልድ የማሻገር ተልኳችንን የያዘውን ቪዲዮ ይዤላችሁ መጥቻለሁ። ግን እንዴት ነው ላይክ ሰብስክራይብ እያደረጋችሁ ነው? ሼር እያደረጋችሁ ነው? ሼር ላይክ ሰብስክራይብ የምታደርጉትን ከልብ አመሰግናለሁ። እነሆ እንቀጥላለን። እንግዲህ ባለፈው እንደተነጋገርነው ግሬትነስ ኦፍ ኢትዮጵያ ወደ 5 ፒላሮችን ስንመለከት ቆይተናል። ስለሆነም በመጀመሪያ ቪዲዮዎች ላይ ስለ ሶቨርኒቲ ኤንድ ኢንዲፔንደንስ ስንነጋገር ነበረ። ኢትዮጵያ ሉዓላዊ ሀገር ናት ስንል ምን ማለት እንደሆነ በሰፊው ስንነጋገር ነበር ማለት ነው። በተለይም ኢትዮጵያ the beacon of independence የዓለም የነጻነት ጮራ ያፈነጠቀች ሀገር ናት ተብላ ትገለጣለች ማለት ነው። እና በምንም አይነት ምክንያት never colonized የሆነች uncolonized የሆነች ሀገር እንደሆነች በሰፊው ስንነጋገር ቆይተናል ማለት ነው። እንደምትመለከቱት ኢትዮጵያ እንግዲህ ይሄ ብቻ አይደለም ታሪኳ ጥንታዊ ስልጣኔ ቅርሶች ባለቤትም እንደሆነች ማስቀመጥ አስፈላጊ ነው። ይሄንን የጥንቱን የኢትዮጵያን ቅርጽ ስንመለከት ኢትዮጵያ በጣም ከቆዩ ጥንታዊ ስልጣኔ የሚታወቁ ሀገራት ጋር የምትሰለፍ መሆኗን በስፋት መመልከት እንችላለን ማለት ነው። እነዚህ የጥንታዊ ስልጣኔ ቅርሶቻችንን ስንመለከት በበርካታ የሀገሪቱ አካባቢዎች ላይ የሚገኙ የተለያዩ ጥንታዊ ስልጣኔ ቅርሶችን መመልከት እንችላለን ማለት ነው። ስለዚህ ጥንታዊ ስልጣኔ ቅርሶች ብለን ስንል እንዲሁ ለመጥቀስ ያህል ኢትዮጵያ በዓለም ታሪክ ውስጥ ጉልህ ስፍራ ያላቸው የታሪክ የስነ ህንጻና የቅሪተ አካል መገኛ መሆኗን መመልከት እንችላለን። የሰው ልጅ መገኛ ነች የመጀመሪያ ማለት ነው። የሰው ልጅ መገኛ the cradle of humankind ወይም ድንቅነሽ ሉሲን ስንመለከት ማለት ነው። እንዲሁም ፈረንጆች ሲገልጡ ምንድነው የሚሉት the beginning of humankind ብሎ ይጠቅሳሉ ማለት ነው። ስለዚህ እነ ድንቅነሽና ሌሎች የቅሪተ አካል ግኝቶቻችን የሚያሳዩት አዋሽ ቫሊ አካባቢ የተገኙ የአርኪኦሎጂካል ሳይትስ ኦፍ ክራድል ኦፍ ሁማንካይንድ የሚያሳዩ ነገሮችን በስፋት መመልከት ይቻላል ማለት ነው። ስለዚህ የሰው ልጅ መገኛ ምንጭ ሆነች ሀገር በመሆኗ ኢትዮጵያ ሀያል ነች፣ ታላቅ ነች ያደርጋታል ማለት ነው። የቅሪተ አካል ግኝቶች የሰው ልጅ ዘር መገኛ ከኢትዮጵያ ምድር ጋር በቀጥታ የተያዘ መሆኑ የተለያዩ ስኮላሮች በተለያዩ ጥናቶች አረጋግጠዋል ማለት ነው። ስለዚህ ይህ ኢትዮጵያን ታላቅ ሀገር ያደርጋታል። ሌላው ድንቅ ስነ ህንጻ ከጥንታዊ የስልጣኔ ማማዎች አንዱ ነው። የአክሱም ሐውልቶችን ኦቤሊስክስ ኦፍ አክሱምስ ብሎ ይገልጹታል። 12ኛው ክፍለ ዘመን የላሊበላ ፍልፍል አብያተ ክርስቲያናትን መመልከት እንችላለን። የሀረር ጀጎል ግንብ ማየት እንችላለን። እነዚህ በአሁኑ ጊዜ ሀገሪቱ ከቱሪዝም መስክ ማግኘት የሚገባትን የራሷን ገቢ እያጎለበተች የምትገኝባቸው የጥንታዊ ስልጣኔ አሻራዎቻችን ናቸው። ስለዚህ ኢትዮጵያ በጣም ሀያል ሀገር መሆኗን ከዚሁ እናረጋግጣለን። ሌሎች በዩኔስኮ የተመዘገቡ የዓለም ቅርሶች የሚዳሰሱና የማይዳሰሱ ታንጂብል ኤንድ ኢንታንጂብል ሄሪቴጅ ብለን የምንላቸው የሀገሪቱን ጥንታዊ የምህንድስና ጥበብን ጭምር የሚያሳዩ የሚያንጸባርቁ መሆናቸውን በዩኔስኮ እንደተመዘገበ በተለያዩ ባዮግራፎች ላይ ተጽፎ እናገኛለን ማለት ነው። የራሷ ፊደልና የቀን አቆጣጠርስ ታላቅ ያደርጋል። ኢትዮጵያ ብቸኛ አይደለችም፣ ነገር ግን ከሌሎች ሀገሮች ወይም ሀገራት በተለየ መልኩ የራሷ የሆነ ጥንታዊ የጽህፈት ስርዓት፣ የግዕዝ ፊደል እና ልዩ የዘመን አቆጣጠር ወይም ካለንደር ያላት ብቸኛዋ አፍሪካዊት ሀገር ናት ማለት ነው። ያ ማለት ግልጽ በሆነ መንገድ የቀረጸች ሀገር ናት። በጣም ይቅርታ እንግዲህ ድምጼ ትንሽ ወፈር ብሎ ላይሰማችሁ ይችላል፣ ግን ትንሽ ሰሞኑን ስላመመኝ ነው። እግዚአብሔር ይማር በሉኝ። በዚህችውም በእግዚአብሔር ይማርህ እያላችሁ ስራዬን ደግሞ እንዲቀጥል እንድታበረታቱኝ አደራላችኋለሁ ማለት ነው።
ሶስተኛው የጠለቀ መንፈሳዊነትና የሃይማኖት መቻቻል ያለባት ሀገር መሆኗን ነው። የዓለም ሃይማኖቶች ጋር የዘለቀ ጥንታዊ ታሪክ ያላትና ለዘመናት የዘለቀ የሰላማዊ አብሮ መኖር ተምሳሌት ሀገር መሆኗን ነው። እንደምትመለከቱት እዚህ ጋር ሰው የተለያየ ዳይቨርሲቲ ያለው ብሔር ብሔረሰብ እርስ በርስ ተግባብቶ ተነጋግሮ የሚኖርባት በህዝብ ደረጃ ማለት ነው። በህዝብ ደረጃ ሶሳይታል ኮሚኒቲ በጣም እርስ በርስ የጠለቀ ፍቅር መቻቻል የበለጠ ጥንካሬ ያለው የበለጠ እርስ በርስ የመደጋገፍ ባህል ያለው ህዝብ መሆኑ መንፈሳዊና ሃይማኖታዊ መቻቻል በጣም በስፋት የሚታይባት ሀገር መሆኗን በመሆኑ ታላቅ ያደርጋታል ማለት ነው። ኢትዮጵያ የጋራ የሆነ ቅርስ አላት። ኢትዮጵያ የጋራ የሆነ ቅዱሳን ቦታዎች አሉ። ኢትዮጵያ የጋራ የሆነ ሃይማኖታዊ አንድነት የሚንጸባረቅባቸው የተለያዩ ነገሮችን እንመለከታለን ማለት ነው። እንደምትመለከቱት ኢትዮጵያ ውስጥ ያሉ የተለያዩ የሃይማኖት ተቋማት ራሱ እርስ በርስ ያላቸው የመደጋገፍ የመከባበርና እርስ በርስ ያላቸው ፍቅር፣ መከባበር፣ መቻቻል በጣም ኢትዮጵያን ከሌሎች ሀገሮች ጋር ስናነጻጽር ታላቅ ያደርጋታል ማለት ነው። ለዚህም ነው ይህ አንድነት፣ ይህ ፍቅር፣ ይህ መቻቻል እንዲጠፋ ብዙዎች አላስፈላጊ ስራ ሲሰሩ ቆይተዋል። አሁንም ኢትዮጵያውያን ባለንበት በመንፈሳዊ በሃይማኖታዊ መቻቻል ጸንተን መኖር ይጠበቅብናል። ያንን ስንጠብቅ ነው ኢትዮጵያ ታላቅነቷ ሀያልነቷ የሚቀጥለው ማለት ነው። ስለዚህ ኢትዮጵያ በእነዚህ ጉዳዮች ታላቅ መሆኗን ያሳየናል። ሌላው የመጽሐፍ ቅዱስና ቁርአናዊ ትስስር ነው። በዓለም ላይ ካሉ ጥንታዊ ክርስቲያን ሀገራት አንዷ ስትሆን ከአራተኛው ክፍለ ዘመን መጀመሪያ ጀምሮ በነቢዩ መሐመድ ዘንድ የመጀመሪያዎቹ ስደተኛ ሙስሊሞችን ተቀብላ በማስተናገድ በእስላም ታሪክ ውስጥ ትልቅ የክብር ስፍራ ያላት ሀገር ናት። ስለዚህ አሁን የሚነገሩ አሁን የሚንጫጩ ድምፆችን መስማት አይጠበቅብንም ማለት ነው። ኢትዮጵያ እስልምናን አሁን ዛሬ አይደለም ማክበር የጀመረችው፣ ትላንትና አክብራት የተቀበለች ሀገር ናት ማለት ነው። ከሃይማኖት ባሻገር ሰብአዊ ፍጡር ማክበር እንደሚያስፈልግ አስቀድማ የምታውቅ ሃይማኖታዊ ሀገር በመሆኗ ማለት ነው። ሌላው ህያው በዓላት ናቸው። መንፈሳዊ እሴቶች ከዕለት ተዕለት ህይወት ጋር የተሳሰሩ ናቸው ኢትዮጵያ ውስጥ ማለት ነው። ልዩ የሆነ የዘመን መለወጫ ትንሣኤና ገና፣ ጥምቀት፣ መስቀል፣ ኢድ እና መውልድ በዓላት የሆኑ ደማቅ ህዝባዊ በዓላት የሚከበሩባት ማንም ሀገር ላይ እንደዚህ በተለያየ መንገድ አንዱ ሲያከብር አንዱ ሄዶ በአንዱ ቤት ላይ የሚያከብርበት በአንዱ በዓል ላይ ሌላው ደግሞ የተለያዩ ነገሮችን የሚያቀርብበት ሀገር በመሆኗ ታላቅ ሀገር ያደርጋታል። ሀያሏ ኢትዮጵያ ያደርጋታል ማለት ነው። ይሄን እሴቶቻችንን ለመበረዝና ይሄን እሴቶቻችንን ለመበተን የሚሯሯጡ ሰዎች አሉ። እነዚህ ሰዎች ጥቂት ናቸው። እኛ ግን ህዝቦች በጣም በርካታ ስለሆኑ በጥቂቶች መናድ የለብንም። ጥቂቶች ደግሞ ሊመሩን አይገባም። ህዝብ እንደ ህዝብ ቆሞ ይሄንን ሊታገል ይገባል። ስለዚህ ኢትዮጵያ ታላቅነቷን ሀያልነቷን እንዳትነጠቅ የሁሉም ኢትዮጵያዊ ርብርብ ያስፈልጋል ማለት ነው። ስለዚህ ታላቋ ኢትዮጵያን ስንመለከት የኢትዮጵያ ታላቅነት ስትመለከቱ በተፈጥሮ እና በሰው ሰራሽ ነገሮች ሁሉ የተዋበች ማራኪ ሀገር እንደሆነች እዚህ ጋር ማየት እንችላለን ማለት ነው። በተለይ ሰው ሰራሽ እና ተፈጥሯዊ የሆኑ ሀብቶች ያሏት ሀገር በመሆኗ እዚሁ ካርታ ላይ የምትመለከቷቸው ሀብታት በአጠቃላይ ሰው ሰራሽና እንዲሁም የተፈጥሮ ሀብት ያለባት ሀገር በመሆኗ ይህንን ሀብት ደግሞ በአግባቡ ተጠቅመን ሀገራችንን መለወጥና ማሳደግ እንደሚጠበቅ ጥንት የነበረውን ሀያልነቷን ማስቀጠልና ቀጣይ ደግሞ ከዛ በላይ ሀብታም የሆነች ሀገር እንድትሆን ማድረግ ይጠበቅብናል ማለት ነው። እንዲሁ ስለዚህ አሁን ስላነሳናቸው ጉዳዮች ማንበብ የምትፈልጉ ከሆነ ፕሊፕሰን ፋውንዴሽን ኦፍ አን አፍሪካን ሲቪላይዜሽን ጆንሰን ሉሲ ኦር ዘ ቢግኒንግ ኦፍ ሂውማን ካይንድ ብሎ የጻፏቸው መጽሐፎችን መመልከት እንችላለን። በኦንላይን ላይ በፒዲኤፍ ያሉ መጽሐፎች ናቸው። ሌላው ዩኔስኮ ወርልድ ሄሪቴጅ ሰንተር ኢትዮጵያ ወርልድ ሄሪቴጅ ሳይትስ በሚለው መጽሐፉ ላይ ኢትዮጵያ እንደ ዘ ባይብል ኦክስፎርድ ዩኒቨርሲቲ ፕሬስ ላይ የታተመውን መጽሐፍ ማየት እንችላለን። ሌላው ትሪሚንግሃም እስላም ኢትዮጵያ በሚለው ጽሁፋቸው ላይ እስልምና ወደ ኢትዮጵያ እንዴት እንደገባና የመጀመሪያ እስላሞች ከኢትዮጵያውያን ጋር እንዴት እንደተዛመዱና እንደተወዳጁ የሚያሳይ መጽሐፍ ነው። ይሄን በኦክስፎርድ ዩኒቨርሲቲ ፕሬስ
የታተመ መጽሐፍ ነው ማለት ነው። ስለዚህ ዛሬ ከጥቂቱ በዚህ መልኩ ለማየት የፈለኩት ነው። ስለዚህ ግሬትነስ ኦፍ ኢትዮጵያ ስንመለከት ሶቨርኒቲ ኤንድ ኢንዲፔንደንስ፣ ስፒሪቹዋል ኤንድ ካልቸራል ሄሪቴጅ የሚሉ ነገሮችን አይተናል ማለት ነው። ይህንን ስፒሪቹዋል ደግሞ ለሁለት ከፍላችሁ ማየት እንችላለን። አንደኛው በእምነት በኩል ያለው ነው። ሁለተኛው ደግሞ እምነቱ ውስጥ ደግሞ አንድ አይነት እምነት ብቻ ወይም ሃይማኖት ብቻ ሳይሆን ፕሉራሊዝም ብዝሃነት ያለው መሆኑን ልብ ማለት ያስፈልጋል ማለት ነው። ሁለተኛው ካልቸራል ሄሪቴጅ ነው። ኢትዮጵያ ውስጥ አንድ አይነት ባህል ብቻ አይደለም ያለው፣ አንድ አይነት ሳይሆን ብዙ ባህል ነው ያለው። በባህልነቱ ግን አንድ ነው ማለት ነው። ይሄም ደግሞ የአለባበስ፣ የምግብ፣ የመደጋገፍና የእርስ በርስ የመደጋገፍ የቋንቋ ብዝሃነት እነዚህን ወደፊት ኢትዮጵያ ላይ ያሉ ባህሎች ምንድን ናቸው ብለው በሰፊው የምንመለከት ይሆናል ማለት ነው። ሌላው ዩኒቲ ዊዝ ኢን ዳይቨርሲቲ ያለባት ሀገር እንደሆነች በተለይ ሞዛይክ ኦፍ ፒፕልስ ሊቪንግ ኢን ዋን ኔሽንስ የሚለውን ሀረግ በደንብ መመልከት ያስፈልጋል ማለት ነው። ዳይቨርሲቲ ዊዝ ኢን ዩኒቲ ስንል ዳይቨርሲቲ ኦፍ ላንጉዌጅ፣ ዳይቨርሲቲ ኦፍ ከለር፣ ዳይቨርሲቲ ኦፍ ሄሪቴጅ ኤንድ ኤክሰተራ። ስለዚህ ኢትዮጵያ በጣም ተነግሮ የማያልቅ ተዝቆ የማያልቅ ሀብት አንጡራ ሀብት ያላት ሀገር መሆኗን ማሰብ ተገቢ ይሆናል ማለት ነው። አንሸንት ሲቪላይዜሽን ቅድም እንደነገርነው በንግድ እና እንዲሁ ክሬቲቭ በሆነና ኢኖቬቲቭ በሆነ መንገድ እና አልፋቤቶችን የመሳሰሉ ነገሮችን መመልከት አስፈላጊ ነው ማለት ነው። ዘ ራይዝ ኦፍ ፊውቸር ፕሮስፐሪቲ የሚታይባት ሀገር ስለው ስለዚህ ሀያልነቷን ለማስቀጠል ወደፊትም እንደዚሁ ብዙ የምትሰራ የምትደክም ሀገር መሆኗን ታሳቢ አድርገን የሰራነው ቪዲዮ ይህንን ይመስላል። ይህንን ቪዲዮ ላይክ፣ ሼር፣ ኮመንት እንድታደርጉ አደራ እላለሁ። በሚቀጥሉ ቪዲዮዎች እስከምንገናኝ ቸር ይግጠመን። ደህና ቆዩ። አመሰግናለሁ።